በዚህ ደረጃ ግደለሽ መሆን ዋጋ የሚያስከፍል ይመስለኛል። ዛሬ የገጠመኝን ልንገራችሁ። ሁለት ልጆች የስልካቸውን ፓተርን ረስተውት ስልኩን ሪሴት እንዳደርግላቸው ጠየቁኝ። የሚገርመው ሁለቱም ልጆች ስልኮቹን ኦልሬዲ ሪሴት አድርገዋቸዋል። እኔ ጋር ያስመጣቸው ጉዳይ እችን ቴክኒካል የሆነች ነገር አለማወቃቸው ነበር። በዚህ ቪዲዮ እነግራችኋለሁኝ። እኔን ማገዝ የምትፈልጉ ቪዲዮ ላይክ በማድረግ ጀምሩት። እየተጠቀማችሁበት ያለው ስልክ በአንድም በሌላ መንገድ የኢሜል አድሬስ ይኖረዋል። እንዴት አድርጋችሁ ቼክ እንደምታደርጉ በቪዲዮ መጨረሻ እነግራችኋለሁ። ከዛ በፊት ግን የኢሜል አድሬሳችሁንና ፓስወርዳችሁን ማወቃችሁ ለምን እንደሚጠቅማችሁ ልንገራችሁ። የኢሜል አድሬስ እንደምታውቁት ብዙ ጥቅሞች አሉት። ከነዛ መካከል ግን አይበለውና የስልካችሁን ፓተርን በምትረሱበት ወቅት ይህ ኢሜል አድሬስ ያስፈልጋችኋል። ያለበለዚያ በቀላሉ ራሳችሁ ሪሴት ማድረግ እየቻላችሁ ግድለሽ በመሆናችሁ ብቻ ለተጨማሪ ወጪ ትዳረጋላችሁ። እና እንዳልኳችሁ ልጆቹ ስልኮቹን ይጠቀሙባቸዋል እንጂ ኢሜል አድሬስ ምን እንደሆነና የተከፈተበትን የስልክ ቁጥር ሁላ አያውቁትም ነበር። በመሆኑም በሚያሳዝን ሁኔታ እኔ ራሱ ምንም ነገር ላግዛቸው አልቻልኩም። ስለዚህ ለተጨማሪ ወጪ ሊዳረጉ ችለዋል ማለት ነው። እና ለጥንቃቄ እንዲሆናችሁ አሁን ኢሜል አድሬስ ምን እንደሆነና በትክክል እየሰራ መሆኑን እንዴት እንደምታረጋግጡ ላሳያችሁ። ኢሜላችሁ ምን እንደሆነ ለማረጋገጥ ከፈለጋችሁ በምታዩት መልኩ የፕሌይ ስቶር አፕሊኬሽናችሁ ጋር ሄዳችሁ በመቀጠልም እዚህ አካባቢ ላይ የምታዩት አይነት የፊደል ወይም ደግሞ ፕሮፋይል ፒክቸር ካደረጋችሁለት እሱን በምትነኩበት ሰዓት በዚህ መልኩ ኢሜል አድሬሳችሁ ይመጣላችኋል። ለምሳሌ ይሄኛው የኔ የኢሜል አድሬሴ ነው ማለት ነው። በትክክል እየሰራ መሆኑን ማወቅ ከፈለጋችሁ ደግሞ ዩቲዩብ ላይ ገብታችሁ ባይሆን እግረ መንገዳችሁን ላስቸግራችሁ ነው። እዚህ ጋር ሰርች በተኑን በመጫን ትሬንድ ኢትዮ ብላችሁ ሰርች ስታደርጉ የኔ የዩቲዩብ ቻናል ነው። ሰብስክራይብ የሚለውን ስትጫኑት የሚሰራ ከሆነ ኢሜላችሁ በትክክል እየሰራ ይገኛል ማለት ነው። አሁን ኢሜላችሁ ምን እንደሆነና ለምን እንደሚጠቅም እንዲሁም ደግሞ በትክክል እየሰራ መሆኑን አውቃችኋል። ፓስወርዱን ታውቁታላችሁ። እሱን ካላወቃችሁ አሁንም ችግር ውስጥ ናችሁ። የኢሜላችሁን ፓስወርድ እንዴት ማወቅ ወይንም ካላወቃችሁት ደግሞ እንዴት አድርጋችሁ አዲስ ፓስወርድ መፍጠር እንደምትችሉ የሚያሳይ ቪዲዮ ከፈለጋችሁ ኮሜንት ላይ አሳውቁኝ። በቀጣይ ቪዲዮ እሰራላችኋለሁ። ይህ ቪዲዮ ይጠቅማል ብላችሁ ካሰባችሁ ለጓደኞቻችሁ ሼር አድርጉላችሁ። እኔን ማገዝ የምትፈልጉ ደግሞ ይህን ቪዲዮ 10 ጊዜ ኮፒ ሊንክ በማድረግ እገዛችሁ እንድታሳዩኝ በትህትና ጠይቃለሁ። ለምታደርጉልኝ ትብብር በሙሉ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ቻው።